እጮኛሞችና በባለ ትዳሮች ላይ የሚደረግ መስተፋቅር ነው። ይህ መስተፋቅር አንድ ሰው የአንድን ሰው እጮኛ ወይም የትዳር አጋርን ለመቀማት የሚጠቀምበት ነው። ለምሳሌ አንድ ወንድ የገዛ ጓደኛውን እጮኛ ወይም የገዛ ጓደኛውን የትዳር አጋር አሊያም አንዲት ሴት የጓደኛዋን እጮኛ ወይም የጓደኛዋን የትዳር አጋር ለመቀማትና ለራሳቸው ለማድረግ ይጠቀሙበታል። ብዙ ጊዜ ጓደኛሞች እጮኛና የትዳር አጋርን ሲቀማሙ እናያለን፣ እንሰማለን። ይህ የሚደረገው በመስተፋቅር ነው። የገዛ ጓደኛውን እጮኛና ባለ ትዳር አግብቶ የሚኖር አለ። ያገቡትም ሰዎች እረተው ቢባሉ ልክ እንዳልሆኑ እንደማያዋጣቸው እያወቁ ይገቡበታል። እንዲህ አይነት ነገር ሲያደርጉ የመስተፋቅር መተቱ ይሉንታቢስ ደንታቢስ ያደርጋቸዋል። በመስተፋቅር መተት ብዙ ሰዎች እጮኛሞችና ባለ ትዳሮችን ተነጣጥቀዋል። የገዛ ጓደኛዋ አብሮ አደግ ትዳሯን፣ ህይወቷን፣ ቤቷን አይታ በቅናት ተነሳስታ በመስተፋቅር መተት ባሏን የቀማች አለች። በገዛ ጓደኛዋ ሚስቱን የተቀማለ